የጀነራሎቹን እናነሳለን። በደርግ በንጉሱ ጊዜ የነበሩ የጉራጌ ተወላጆች ጀነራሎች እና ዛሬ የብሔር ስብጥር መጠበቅ አለበት በተባለ ሰዓት ምንም የጉራጌ ጀነራል አለመሆኑን ሲያነሱ የሚያነሷቸው ስሞች አሉ። እኔ በማስታወሻ ያስኳቸው 8-7 የጉራጌ ተወላጅ የሆኑ በደርግ ጊዜም በንጉሱም ጊዜ የነበሩ ጀነራሎችን እንመለከታለን። ዛሬ የለም፣ ስብጥር በሚነሳበት ሰዓት ማለት ነው። ለምሳሌ የምድር ጦር ዋና አዛዡ ጀነራል ወልደስላሴ በረካ ነው። እንግዲህ የምድር ጦር ዋና አዛዥ ማለት ነው። የስምንትን ካለ ይቅርታ እየጠየቁ ታስተካክሉልኛላችሁ። የጦር ኃይሎች የንብረት አስተዳደር ጀነራል ወልደ ጻድቅ ገብረ መስቀል የሚባሉ የጉራጌ ተወላጅ ናቸው። የኤርትራ ፖሊስ ዋና አዛዥ ጀነራል ታዬ ኬርሴሞ የሚባሉ የጉራጌ ተወላጅ ናቸው። የህዝብና ጸጥታ ጥበቃ አገዛዝ ጀነራል ይልማ ሽበሺ የሚባሉ፣ የክብር ዘበኛ ምክትል አዛዥ ጀነራል ወልደ ስላሴ ሽታ የሚባሉ፣ የጦር ሰራዊት ትምህርት ክፍል ምክትል አዛዥ ጀነራል ክፍሌ ወልደ ሰንበት የሚባሉ እንዲሁም ሌሎች የክፍለ ጦር የተለያየ ነገሮች አዛዥ የሆኑ ሜጀር ጀነራል ተሾመ እርገቱ። ጀነራል ያልኩት የቅጽሉን ትቼው ሜጀር ሌተናል ሊኖር ይችላል እና ቢያንስ እንግዲህ አሁን ከጠራሁት ብቻ ወደ 8 የሚሆኑ በደርግም በንጉሱ ጊዜ የነበሩ ራሳቸውን የጉራጌ ተወላጆች አድርገው የሚቆጥሩ ጀነራሎች አሉ። ዛሬ በ30 ዓመት ስብጥር ተሰብቆ የጉራጌ ጀነራል ነው። ይህን ሳነሳ ቅድም እንዳልኩት እኔ ብቃትና ስብጥር የሚጣላብኝ አይደለም፣ ማብቃት ይቻላል ተብዬም ስለማስብ ማለት እና በሌሎች ማህበረሰብ ዘንድም እነዚህ ነገሮች ይነሳሉ። እነዚህ ሊብላሉ ይገባል። እንግዲህ አድማጭ ተመልካቾቻችን በዛሬው የኤርሚያስ የአዲስ ኮምፓስ